ብልጽግና ክንችር ይበል እንሆዳ ባጫ ደበሌ በ3 ቀን ውስጥ የአማራን ትጥቁንም ስንቁንም ቀበቶውንም አስፈተዋለሁ ብሎ ፈክሮ ወደ አማራ ክልል የገባ ባጫ ደበሌ ራሱ ባጫ ደበሌ ነው ማለት ነው። ታዲያ የአማራ ወጣትና የአማራ ህዝብ አልለከፍ አለው ብልጽግና አልለከፍ ማለት ነው። የመጣውን ወታደር ግንባሩን እያለ ጥቁር ክላሹን እየቀማ በአሁኑ ሰዓት የአማራ ወጣት ታጥቆ ጸንቶ እያራራጠው ነው። ይሄንን የኦሮሚያን ደበሎ ልዩ ኃይል እያራገፈው ማለት ነው። አሁን ባጫ ተመልሶ ዛሬ በጦርነት የሚመጣ ጉዳይ ስለሌለ በጠረጴዛ ዙሪያ ችግራችንን እንፈታለን እሱ ኃይል ፈክሮ ይገባ አውድማ የገባን አህያ ጠበቅ አርግጫ ነው ይላል ያገሬ ሰው። ትክክል ነው፣ ትክክል ነው። ዘሎ ተሯሩጦ የገባ ራሱ ብልጽግና ነው አማራ ላይ ማለት ነው። አማራ ላይ ተሯሩጦ ባጫ ደበሌ እንዲያው ምን ብሎ ነበር የዛን ጊዜ የአማራን ህዝብ ከብርሃኑ ጁላ እና እሱ ማለት ነው የአማራን ህዝብ አይደለም ትጥቁን ቀበቶን አስፈተዋለሁ ብሎ ፈክሮ የገባ ራሱ አገዛዙ ነው። እና አብይ እነ ብርሃኑ ጁላ እነ ባጫ ደበሌ እነ ማመር ተሰማ እነ አባው ታደሰ በቃ አጠቃላይ ይሄ የደናቁራን ስብስብ የአማራን ስነልቦና ባለማወቅ በተሳሳተ ግምገማ አማራ ውስጥ ገብተው የአማራን ትጥቅንም ቀበቶንም ለማስፈታት ነው የገቡ። በ15 ቀን እንጨርሰዋለን ነው ያሉት። አሁን ተመልሶ አሁን 4 ኪሎ እንገባለን ብላችኋል ነበር እስካሁን ምን እያደረጋችሁ ነው አሉ። ተገልብጦ ማለት ነው ከካ አለ ስለ ልቦና የሚባለው ይሄ ነው። እንግዲህ አንድ ሰው መጀመሪያ ፈክሮ ይሄዳል። አቅም ሲያንሰው ተገልብጦ እንደገና የሱን የነበረበትን ይናገራል ማለት ነው። አማራ ክልል ሲነሳ መጀመሪያ ወደ ትግል ሲገባ እጅግ ንጹህ የሆነ ጥያቄ ኃይለኛ የሆነ ጥያቄ ለመንግስት አቅርቦ አልመለስለት ሲል ነው ወደ ትጥቅ ትግል የገባው ማለት ነው እንጂ እዚህም አይደረስም ነበር። የማንነት ጥያቄ ይከብርልኝ፣ የወሰን የዳር ድንበር ወሰን በጉልበት የሄዱት ወደ ትግራይ የተካለሉት እነ ራያ እነ ወልቃይት እነ በመተከል እነ እንትን በቤኒሻንጉል መተከል በሱዳን ለሱዳን የተሰጠው መሬት በኦሮሚያ እና ሸዋ አጠቃላይ ከአማራ የአማራ ርስት መሬት የነበሩት ይመለስልኝ ብሎ ጠይቅ። ከዛ ውጭ ደግሞ የመኖር የሁሉና አደጋ ስለተጋረጠብኝ ይሄ ነገሮች በመንግስት በኩል ታስቦ ይመለስ። በተለይ ህገ መንግስትን በተመለከተ የአማራን ህዝብ የሚያስጨፈጭፍ ስለሆነ አሁን ያለው ህገ መንግስት መሻሻል አለበት ብሎ የአማራ ህዝብ 70 ሚሊዮን የሚደርሰው የአማራ ህዝብ በኢትዮጵያ በብዛት ቁጥር 1 የሆነው እንደ ወያኔ ቆጠራ አይደለም ወይም እንደ ብልጽግና ቆጠራ አይደለም። በብዛት አሁን የአማራ ህዝብ ኢትዮጵያ ውስጥ ካሉ ህዝቦች በቁጥር የአማራ ህዝብ ይበዛል። ግን ያው በበጀትም በምንም ለመቀናነስ ሲፈለግ ቁጥሩን ወደታችም ለመቀነስ እየተፈለገ በሚደረገው የቤት ቆጠራና ህዝብ ቆጠራ የአማራ ህዝብ ሁለተኛ ሆኖ እንዲቆጠር ተደርጓል። ነገር ግን በእውነተኛው ተተፈለገ በቁጥር የአማራ ህዝብ ነው የሚበልጥ ኢትዮጵያ ውስጥ ካሉ ብሔረሰቦች ማለት ነው። ስለዚህ እነኚህ የሄዱብን መሬቶች የአማራ ርስቶች አንድ ቀን በሌላ ክልል ተዳድረው የሚያውቁ በተለይ ከ1983 ዓመተ ምህረት በፊት በነበሩ የኢትዮጵያ ግዛቶች የአማራ ግዛት የነበሩት ይመለስልኝ ብሎ ጠይቆ አልመልስም አለ ብልጽግና አልመልስም አለ። ከዛ ውጭ ደግሞ የአማራ ህዝብ መዋከብ በተለያዩ መልኩ ከህገ መንግስቱ ጀምሮ እየተዋከብን ስለሆነ ይሄ ነገር መቆም አለበት ብሎ በሰፊው ጠየቀ። አልመልስም አለ ብልጽግና። አልመልስም ሲል የአማራ ህዝብ ትጥቅ አንስቶ መዋጋት ጀመረ። መዋጋት ሲጀምር ያገዛዙ ወታደሮች ጀነራል የለም ኮሎኔል የለ እየፈከረ ገባ። አለቀ አለቀ። የአማራ ወጣት በቃ ለብልጽግና ወታደር ፔርሙዳ ሆነበት። ትሪያንግል ማለት ነው። ፔርሙዳ ይገባል ይሰምጣል፣ ይገባል ይሰምጣል፣ ይገባል ይሰምጣል። በቃ አሁን ተመልሶ ባጫ ደበሌ በጠረጴዛ ዙሪያ እንፍታው። ምን አባ ጠረጴዛ ዙሪያ ነው እንትከካ ተለምን ይሄል መጀመሪያ ተለምን ይሄል ፈክረ የገባህ እኮ የአማራን ህዝብ። እኔ አሁን የብልጽግና ወታደር እከካሞች አሉ እከካሞች። እንዴት ነው 4 ኪሎ ማትገቡ? መንገድ አይደለም እኮ በመኪና አይደለም ተሳፍረን የምንሄደው። እልቅ አንተ እንዴት ትጥቅ አላስፈታህም እስካሁን? እስቲ መልሰው። ዘለ የገባህ በ15 ቀን አማራ ውስጥ ያለውን ጽንፈኛ ኃይል ትጥቅ አስፈታለሁ በ15 ቀን ብለህ የገባህ አንተ እኮ ነህ። እስካሁን ምን አባ እያረክሩ ማታስፈታሽ? አማራማ በአሁኑ ሰዓት ራሱን ችሎ የተንቀሳቀሰ ነው። በአማራ ክልል ውስጥ ከ185% የአማራን ክልል እያስተዳደረ ነው። ፋኖ እያስተዳደረ ነው። የራሱን መዋቅር እየዘረጋ
አመራሮችን እየመረጠ ህዝብ እያወያየ ማሰልጠኛዎችን በብዛት ማሰልጠኛዎችን ይዞ ወጣቱን እያሰለጠነ ከሀገሪቱ አለኝ ከሚለው ጦር ጋር ተገዳዳሪ ሆኖ ተኩስ ውጊያ፣ መደበኛ ውጊያ፣ ሽምቅ ውጊያ እያሯሯጠ እየማረከ ነው እስካሁን ድረስ ያለፋኑ። ከዚህ በላይ ጅግንነት አለ እንዴ? አንተ እኮ በ15 ቀን የአማራን ህዝብ ትጥቁን አስፈተዋለሁ አይደለም ትጥቁን ቀበቶውን አስፈተዋለሁ ብሎ በእነ ብርሃኑ ጁላ ገመዳፍ የተናገራችሁት የት አባ ደርሶ ነው? እንዴት 4 ኪሎ ማትመጡ መሆናችሁ ነው? ይሄ መሸነፍ ምልክት ነው። አይቀርም እሱ። እኛ እኮ ገና ሀ ብለን ትግሉን ጀመር ነው እንጂ ፈላይ እኮ አልደረስንም። ፈላይ ስንደርስ ደግሞ እናሳያለን። ስለዚህ እናንተ የተሳሳተ ግምገማ የነበራችሁ በወቅቱ በተለይ በጀነራልና በከፍተኛ ማዕረግ ደረጃ ያላችሁ የብልጽግና ሆዳሞች በ3 ቀን እናስፈተዋለን ብላችሁ ነበር። በነገራችን ላይ የጁንታውን ውጊያ የጨረሰው የአማራ ልጅ ነው። ኤኖክ የአማራ ልጅ ኃይል እና የአማራ ወጣት ነው መልሶ ከደብረ ብርሃን መቀሌ ያስገባው የአማራ ወጣት ነው እንጂ መከላከያ እኮ ዲሽቃህንና ስናይፐርክን እየጣልክ ኃይል ደብረ ብርሃን ድረስ ይሮጥክ እንዴ? አንበርቃቃ አንቺንታም አናውቅህም ወይ? ትጥቅህን እየጣልክ ኃይል እግሬ አውጪ ብለህ ባፍጢም እስከምትደፋ የቤት አማራ ውሃ እየወዘደህ የቀረህ ዲሽቃህን አስረክበህ የቀረህ የዛን ጊዜ እያንዳንድህ ደብረ ብርሃን ድረስ ሮጣል እኮ ቲፒኤልኤፍ እኮ ሮጧል። የአማራ ህዝብና የአማራ ወጣት ሲደርስልህ አይደል እንዴ አስፈንጥሮ እንደገና መቀሌ የሰደደ። ስለዚህ በሳምንት በ2 ሳምንት የአማራ ትጥቅ የሚጨርስ አይደለም። አዎ ቀደም ስትገመግሙት ዝም ብላችሁ የገመገማችሁት ስለ ውትድርና የማታውቁ ስብስብ ስለሆናችሁ የአማራን ህዝብ በ15 ቀን ትጥቁንም ቀበቶንም አስፈተዋለሁ ብለ የገባ ይኸው እንግዲህ 3 ዓመት ሆነ። በነገራችን ላይ አንድ የሽምቅ ተዋጊ ረዘም ላለ ጊዜ ህልውናውን ጠብቆ መንግስት በሚያስተዳድረው ሀገር ውስጥ መቆየት በራሱ ጀግንነት ነው። ለመንግስት ደግሞ የውድቀት ነው። ካወቃችሁት ደናቁራን ካወቃችሁት ማለት ነው። አንድ ሽምቅ ተዋጊ ለረጅም ጊዜ በተለይም እንደፋኑ አይነት ለረጅም ጊዜ መንግስት በሚያስተዳድረው ሀገር ውስጥ ህልውናውን ጠብቆ በመንቀሳቀሱ ብቻ ይሄ አንድ ድል ነው። በተቃራኒው መንግስት ነኝ ብሎ ለሚያስበው አደረጃጀት ደግሞ ውድቀት ነው። እንኳን ፋኖ በዓለም ላይ እየታወቀ እና አሜሪካ እና እንግሊዝ እና ጣሊያን እውቅና እየሰጡት ባለ ሰዓት ቀርቶ ይሄ ባይሆን እንኳን እስካሁን ድረስ ህልውናውን ቆይቶ አለ መባሉ በራሱ ለድርጅቱ በቂ ነው። አሁን እናንተ እንዴት ነው 4 ኪሎ ማትገቡ መሆናችሁ ነው? ፈክራችኋል ነበር። ይቀርላሉ። በ15 ቀን ትጥቅ ሊፈታ የነበረ እኮ ኃይል ልታስፈቱት የነበረ ኃይል ዛሬ ድሽቃ ሞርተር እዙ እየማረከህ እጅህን አንከርፈህ እጅ እየሰጠ ነው ለፋኑ። አንተ የኦሮሞ አጥሮ አይለብስ ቅርጭጭታም ተሰብስበህ። ስለዚህ በባጫ ደበሌም በኢትዮጵያ ውስጥ በውጊያ በመሳሪያ አፈሙዝ የሚሰጥ ፖለቲካ የለም። አናዙ ነው እንጂ አናዙ መጀመሪያ ጠረጴዛ ዙሪያ ታባዱ ነው። መጀመሪያ ሲጠየቅ እኮ ችግር ይፈታል ብሎ እኮ የአማራ ህዝብ ጠይቋል ለመንግስት። ያን ጊዜ ለምን አልመለስከውም? አሁን የጠረጴዛ ዙሪያ ምናምን ትላት የምን አባ ጠረጴዛ ነው? የምን አባ ጠረጴዛ? በአፈሙዝ በክንዳችን ነፃ እንወጣለን እንጂ አንተ ደግሞ ማን አባ ነው የሚለምነው? ተለምነሃል። ካሁን በፊት አማራ ታጥቆ ወደ ጫካ ከመግባቱ በፊት ለምነዋል። ጥያቄዎችን በስነ ስርዓቱ ከ1 2 3 4 ብሎ ጠይቆ መልስ አጣ። ከዛ በኋላ ወደ ትጥቅ ገባ። ትጥቅ ከገጠምን በኋላ ደግሞ ድርድር የሚባል ነገር የለም። አሁን ከሌጅ ሰጠኝ የሚባል ነገር የለም። በመሰረቱ ትግል በባህሪው ማለት ነው። ትግል በባህሪው እየጠራ ሲሄድ መስመር እየያዘ ሲሄድ የተቃራኒው ኃይል ተሰግስገው የነበሩት እየወጡ ይሄዳሉ። ለምሳሌ እንደነ ማስረሻ ሰጣርጌ ማለት ነው። ማስረሻ ሰጣርጌ የብልጽግና ተልኮዞ ሲንገዳገድ የነበረ ሰው ነው። ፋኖ በትግሉ እየጎመራና እየጠራ ትግሉ እየጠራ ድል እያደረገ እያሸነፈ ሲሄድ ያገዛዙ ደጋፊና አገዛዙ አሰማርቷቸው የነበሩት ባንዳዎች እየሾለኩ ይሄዳሉ። ምክንያት እየተደረሰባቸው ነው። ይሄ ደግሞ የማሸነፍ አንዱ ምልክቱ ነው። ይሄ በዓለም ላይ የሚደረግ ነገር ነው። ስለዚህ ከሌጅ ሰጠኝ ከሌ እንደዚህ ሰጠኝ ብትል ምንም አንሰማም። አማራ በአሁኑ ሰዓት ነቅቷል። ዝም ብለህ አትጀጃል።